አብሮ የኖረን ዛሬ አስደንጋጭና ልብ ሰባሪ ዜና ሰማን። ትንሽ ትልቁ የሚወደው የሚያከብረው ሳቂታው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። ነፂ እያወራ ከሆነ ለዛ ባለው ቀልዶቹ ጥርሳችንን የማያስከድነን ጨዋ ታዋቂው ሰውዬ ዳግም ላያስቀን ዳግም እኛም ላንመለከተው አሸልቧል። ለመጨረሻ ጊዜ ማለትም ከሁለት ቀናት በፊት በኢንስታግራም ገጹ እንዲህ የምታሳዝን ጽሑፍ ለጥፎ ነበር። አንድ ሰው ምን አለኝ? ገንዘብህንና ጤናን ስታጣ ምንም አታጣም። ባህሪህን ስታጣ አንድ ነገር ታጣለ፣ ሁሉንም ነገር ታጣለ። ያንን አስታውስ። ገንዘብ ሊመለስ ይችላል፣ ጥንካሬም ሊገነባ ይችላል። ነገር ግን ባህሪ የማንነታችን መሰረት ነው። አጥብቀህ ጠብቅ፣ በታማኝነት ኑር እና ሌላው ሁሉ ወደ ቦታው ይወድቃል የምትል ጽሑፍ ጽፎ ነበር። ከጥቂት ሳምንታት በፊት ደግሞ በምስሉ ላይ የምትመለከቷትን ፎቶ ለጥፎ ይህቺ ለማስለቀሻ ጥሩ ነች ብሏል። ያኔ ሁሌ ሲቀልድ ስለምናቀው አይ ነፂ ብሎ ከመሳቅ የዘለለ ከቁም ነገር የቆጠረው የለም። ዛሬ ግን ነፂዬ ነፍስህን ይማር ለማለት የምንጠቀማት ፎቶ ሆናለች። ሌሎችም የኢንስታግራም ፖስቶቹ ላይ የሚጽፋቸው ጽፎች ምናልባትም ነፂ ህመሙ በርትቶበት ሞቱን እየጠበቀ ይሆን የሚል ጥያቄ ያስነሳል። ከአንድ ዓመት በፊት ገደማ ድንገተኛ ህመም ታሞ በህንድ ህክምናውን ተከታትሎ ተመልሷል። በዛን ወቅት ነፂ ታመመ የሚል ዜና ሲሰማ ሞተ ብለው ያወሩ ነበሩ። በዚህ የተከፋው ነፂ ምነው የቀብሬን ቦታና ቀን በዛው ሳትናገሩ ብሎ ቀልዶ በነገሩ ግን ቅር መሰኘቱን አልሸሸገም ነበር። ዛሬ ግን ምነው ውሸት በሆነ ብሎ ወዳይ ዘመድ አድናቂዎቹ ቢመኙም ላይመለስ እውነት ሆኖ ተለይቶናል። ባለትዳርና የሶስት ልጆች አባት የሆነው ነፂ የመጀመሪያ ልጁ በቅርቡ 18 ዓመት ይሞላዋል። የሱ ታናናሾች ደግሞ 2 ሴት ልጆች አሉት። ነፂ ተጫዋች ነው። ጨዋታዎቹ ግን ለዛ ያላቸው ደርዛቸውን ያለቀቁ ከጨዋታነት ባለፈ ቁም ነገር ያዘሉ ጭምር ናቸው። በኢቢኤስ ቴሌቪዥን ለረጅም ዓመታት ሲተላለፍ የቆየው የቤተሰብ ጨዋታ ድምቀቱ ነፂ የማይረሱ ትዝታዎችን አስቀምጦልን አልፏል። ከዚህ ፕሮግራም አዘጋጅነቱ ባለፈ በድንቅ ትወናዎቹ በድርሰቶቹና በቲያትሮቹ እጅግ የሚከበር ሰው ነው። ያንቺው ሌባ፣ ኤፍቢአይ 123፣ ሚስተር ኤክስ፣ ክላስሜት፣ ታስጨርሽኛለሽና በመሳሰሉት አስቂኝ ፊልሞቹ ስቀናል። ከ8 ዓመታት በላይ በቲያትር መድረክ ላይ የቆየውና በተመልካቾች ቁጥር ብዛት ከሚጠቀሱ መካከል የሆነው ፍሬሽማን ቲያትሩ ሌላ ድንቅ ስራው ነው። ነፂ ተዋናይ ብቻ አይደለም። አብዛኛው በትወና የተሳተፈባቸው ፊልሞች ደራሲና አዘጋጁ ራሱ ነው። የታዋቂው ፍሬሽማን ቲያትሩም ቢሆን ጽሑፍና ዝግጅቱ የነጻነት እጅ ያረፈበት ነው። ጠቅላይ ሚኒስትር አብይ አህመድ የ2016 ዓመተ ምህረት አዲስ ዓመት ላይ ከባለስልጣናት ጋር ያደረገውን አዝናኝ ጨዋታ አስታውሰው በህልፈቱ የተሰማቸውን ጥልቅ ሐዘን ገልጸዋል። አርቲስት ነጻነት ወርቅነህ በድንገት በማረፉ ሐዘን ተሰምቶኛል። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር ሲሉ ልባዊ ሐዘናቸውን አክለዋል። ታላቁ የኪነ ጥበብ ሰው ቴዲ አፍሮ በበኩሉ በተለያዩ የቲያትር መድረኮችና በበርካታ ፊልሞች ላይ ባሳየው የትወና ጥበብ እንዲሁም በቴሌቪዥን የመዝናኛ ፕሮግራሙ በህዝብ ዘንድ ከፍተኛ ተወዳጅነትንና አድናቆትን ባተረፈው በተወዳጁ የኪነ ጥበብ ሰው የአርቲስት ነጻነት ወርቅነህ ህልፈተ ህይወት የተሰማኝን ጥልቅ ሐዘን ለመግለጽ ወዳለሁ። በዛሬው ዕለትም በተሰማው ህልፈተ ህይወቱ በደረሰው ሐዘን ለቤተሰቦቹ፣ ለወዳጅ ዘመዶቹና ለመላው አድናቂዎቹ መጽናናትን እየተመኘው ፈጣሪ ነፍሱን በአጸደ ገነት እንዲያኖርልን ከልብ እመኛለሁ ሲል ልባዊ ሐዘኑን ገልጿል። ውድ ተመልካቾቻችን ለአድናቂዎቹ ሁሉ መጽናናትን እየተመኘን የአርቲስት ነጻነት ወርቅነህ የህይወት ታሪክን ባጭሩ ልንነግራችሁ ወደድን። እዚህ አዲስ አበባ ኡራኤል አካባቢ በ1975 ዓመተ ምህረት ተወልዶ ያደገው ነጻነት ገና የሁለተኛ ደረጃ ተማሪ ያለ የህይወት ጥሪውን ለይቶ በማወቅ ለሚወደው የቲያትርና ጥበብ ራሱን የሰጠና በዚህም ለከፍተኛ ደረጃ የደረሰ አርቲስት ነበር። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ አርቲስት ነጻነት ወርቅነህ በኢትዮጵያ የፊልምና የቴሌቪዥን ታሪክ ውስጥ የራሱን ልዩ ሆነና የአቀራረብ ስልትና የትወና ጥበብ በማሳየት የሚታወቅ ባለሙያ ነበር። ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስና ሴት ገጸ ባህሪን ወክሎ በመተወን ጭምር ተሰጥኦን ያሳየው አርቲስት ነጻነት ወርቅነህ
ይህንን ችሎታውን በጠዋት የተረዱት የአማርኛ መምህሩ ቲቸር ተሻለ ካበረታቱት በኋላ በቲያትር ሙያ እንደገፋበት በተለያዩ መድረኮች ሲናገር አድምጠነዋል። በዩኒቨርሲቲ የቲያትር ክፍል ቆይታውም ከመምህራኑ ልዩ ድጋፍና አድናቆት የሚቸረው የያኔ ወጣት አርቲስት ነጻነት እስከ ለተሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ አጋሮቹ ይመሰክራሉ። የኪነ ጥበብ አጀማመሩን ሲናገር እንደሚሰማው ነጻነት ወደ ጥበብ ዓለሙ የገባው ገና በወጣትነቱ ሲሆን በተለይም በኮሜዲ ስራዎቹ የብዙዎችን ትኩረት መሳብ ችሏል። ከሰራቸው ስራዎች መካከል ፍሬሽማን፣ ያንቺው ሌባ፣ ኤፍቢአይ፣ ባለቀለም ህልሞች ይጠቀሳሉ። ነጻነት በተለይ የቴሌቪዥን ኢንዱስትሪን ከተቀላቀለ በኋላ ስራዎቹን በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ የተሰኘውን እጅግ ተወዳጅ ፕሮግራም ከባልደረቦቹ ጋር በመሆን ሲያዘጋጅና ሲያቀርብ ቆይቷል። ይህ የቤተሰብ ጨዋታ ፕሮግራም በተለይ ከፍተኛ የህዝብ ተቀባይነት ያስገኘለት ሲሆን ከህፃን እስከ አዋቂ የፕሮግራሙ አድናቂ ብቻ ሳይሆን በግንባርና በየቤቱ ተሳታፊ የሆነበት ነው። ነጻነት በጥያቄና መልሶች አጋጣሚ ድንገት የሚፈጥራቸው ቀልዶች በእጅጉን ሳቅን የሚያጭሩ ናቸው። ይህ ፕሮግራም በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዲኖረው የእርሱ ጨዋነት የተሞላበት አቀራረብና ቀልድ ትልቅ ድርሻ ነበረው። ሌላው ቀርቶ በተለየ የንባብ አቀራረብ የሚሰራቸው ማስታወቂያዎች በሌሎች ያልታዩ ልዩ መታወቂያዎቹ ነበሩ። ነጻነት በሰብዕና በስራ ባልደረቦቹ ዘንድ ተወዳጅ ሲሆን በትህትናው ለስራ ባለው ትጋትና ሁልጊዜ ሰውን ለማስደሰት ባለው ዝግጁነት የሚወደድ እንደሆነ የሚያውቁት ሁሉ የሚመሰክሩለት ሰው ነበር። ቻናላችን በዚህ ታላቅ የኪነ ጥበብ ሰው ህልፈት የተሰማትን ሀዘን እየገለጸች እዚህ ላይ አበቃን። ነፍስ ይማር። ለሁላችንም መጽናናትን ተመኘን።